ዲቪ 2027 ሊጀመር የቀናት ዕድሜ ብቻ ነው የቀሩት። የዘንድሮ የዲቪ አሞላል ላይ የተካተቱ አዳዲስ ለውጦች አሉ። በዚህ ቪዲዮ የዲቪ 2027 ለማመላከት ምን ያስፈልጋል፣ እንዲሁም አዲስ የክፍያ መንገድ እንዴት ይከናወናል፣ ክፍያውስ ምን ያህል ነው፣ እነማን ናቸው ማመልከት የሚችሉት፣ የምዝገባው ወቅት ምን ያህል ጊዜ ይቆያል፣ አመልካቾች ምን ማዘጋጀት ይኖርባቸዋል የሚሉትን እያንዳንዱ መረጃ በዚህ ቪዲዮ ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። እንደሚታወቀው ዲቪ ዓለም ላይ ያሉ ሰዎች በሙሉ በየአመቱ የሚሞሉት በየአመቱ የሚወጣ የአሜሪካ ሎተሪ ነው ማለት ነው። ስለዚህ ማንኛውም ባለ እድለኛ ሰው ይሄ እድል ደርሶት ዲቪ መምሏት ይችላል ማለት ነው። ስለዚህ በየአመቱ ቢያንስ ከ25 ሚሊዮን ሰዎች በላይ ለዚህ ዲቪ ሎተሪ ያመለክታሉ። ከነዛም ውስጥ 50,000 ዜጎች እድለኛ ሆነው ይወጣሉ ማለት ነው። አሁን በቀጥታ ወደ መረጃዎቹ ስናልፍ የመጀመሪያው ለማመላከት ምን ያስፈልጋል የሚለውን ነው። እንደሚታወቀው ዲቪ ሎተሪ ላይ ለመሳተፍ የተለያዩ አይነት ማስረጃዎችን ማቅረብ ይኖርባቸዋል። ከነዛም ውስጥ የመጀመሪያውና ዋነኛው የትምህርት ማስረጃችሁን ልታዘጋጁ ይገባል። ይህ ማለት የትኛውም የትምህርት አይነት ደረጃ ላይ ያላችሁ ሰዎች ልትሆኑ ትችላላችሁ። በዲግሪ ሊሆን ይችላል፣ ዲፕሎማ ሊሆን ይችላል፣ ሃይ ስኩል ደረጃ ላይ ያላችሁ፣ ኤሌመንተሪ ላይ ያላችሁ ልትሆኑ ትችላላችሁ። ብቻ የትምህርት ማስረጃችሁ ሊኖራችሁ ይገባል ማለት ነው። ስለዚህ ትምህርት ማስረጃ ዋነኛውና የመጀመሪያው መረጃ ነው ማለት ነው። እንዲሁም አሁን ላይ ፕሮፌሽናል የስራ ልምድ ቢኖራችሁ ተመራጭ ነው። ማንኛውም የስራ ልምድ ሊኖራችሁ ይገባል። ነገር ግን አሁን ላይ ተመራጭ የሚሆነው በዚህኛው አመት ፕሮፌሽናል የሆነ የስራ ልምድ ሊኖራችሁ ይገባል ማለት ነው። ሌላኛው ሙያና የእንግሊዘኛ ክህሎታችሁን ታዳብሩ የዲቪ 2027 የማሸነፍ እድላችሁ ከፍ ታረጋላችሁ ማለት ነው። እንግዲህ እጅግ በጣም ወሳኙና ብዙ ሰዎች የሚወድቁበት ምክንያት የጉርድ ፎቶአቸውን ማስተካከል ነው። ጉርድ ፎቶ ማዘጋጀት ይኖርባችኋል ማለት ነው። በስነ ስርዓት የተነሳችሁት 3:4 የሆነ የጉርድ ፎቶ ሊኖራችሁ ይገባል፣ ምንም አይነት ችግር የሌለበት ማለት ነው። ጉርድ ፎቶ ስታዘጋጁ ደግሞ በጣም ብዙ ነገሮችን ማሟላት ይኖርባችኋል። ከነዚህም ውስጥ የመጀመሪያው ነጭ ባክግራውንድ ወይም ወደ ነጭ የሚጠጋ መሆን አለበት። ለሃይማኖት ምክንያት ካልሆነ በፍጹም ጸጉራችሁ መሸፈን የለባችሁም ማለት ነው። ፎቶ በምትነሱበት ሰዓት ላይ ደግሞ እንዲሁም የምትነሱት ጉርድ ፎቶ ሻዶ ወይም የናንተ ጥላ ሊኖርበት አይገባም። ይሄ እንግዲህ አሁን የወጣው መረጃ ነው ማለት ነው። ምንም አይነት ጥላ የናንተ ባክግራውንዱ ላይ ሊኖር አይገባም። ሌላኛው ፎቶአችሁን ስታዘጋጁ በፍጹም ኤዲቲንግ መጠቀም የለባችሁ ማለት ነው። ፎቶአችሁ ከለሪንግ ላይ ምናምን ችግር እንዳይኖረው እዛም ሴንስ በሚያደርግ ማሽን ቼክ ስለሚያደርጉት እናንተ ጋር ምንም ችግር እንዳይፈጠር ኤዲት መደረግ የለበትም። ሁለቱ ጆሮአችሁ በትክክል መታየት አለበት ማለት ነው። የሌፍትም ራይትም ወይም የግራም የቀኝም መታየት ይኖርበታል። እንዲሁም ብለር የሆነ ፎቶ እና መነጽር አድርጋችሁ የምትነሱት ፎቶ በፍጹም ተቀባይነት አይኖረውም ማለት ነው። ሌላኛው አይናችሁን ጨፍናችሁ መነሳት የተከለከለ ነው። እንዲሁም ከዚህ በፊት ዲቪ ያመለከታችሁበትን ፎቶ ማስገባት የለባችሁም። ሌላኛው ፓስፖርት በዚህ አመት ግዴታ ሊሆን ይችላል የሚል የተለያዩ አይነት ዜናዎች አሉ። ነገር ግን እስካሁን ምንም የተረጋገጠ ነገር የለም። ነገር ግን እናንተ ፓስፖርት ብታዘጋጁ በጣም ተመራጭ ነው ማለት ነው። ቅድሚያ እድል ሊሰጣችሁ ስለሚችል ማለት ነው። እንዲሁም ፓስፖርት ከሌላችሁ የልደት ካርዳችሁ ማዘጋጀት ይኖርባችኋል። ሌላኛው ደግሞ የምታመለክቱት የትዳር አጋራችሁ ከትዳር አጋራችሁ ጋር ከሆነ የትዳር አጋራችሁ መረጃ ማዘጋጀት ይኖርባችኋል ማለት ነው። አሁን በዚህ ሰዓት እጅግ በጣም ትልቅ አፕዴት ወይም ትልቅ ማሻሻያ ተብሎ ሲወራ ወደ ነበረበት መረጃ እንሄዳለን ማለት ነው። ይህም በዚህ አመት የሬጅስትሬሽን ወይም ለምዝገባ ይከፈላል ተብሎ ይጠበቃል። ስለዚህም ከሌሎች አመታት ለየት የሚለው የዚህ አመት ይህ ክፍያ መኖሩ ነው ማለት ነው። እንግዲህ ይህ ክፍያ የኖረበትን ምክንያት አሁን እነግራችኋለሁ ማለት ነው። ይህንንም ክፍያ የምትከፍሉበት አሜሪካ የምትቀበላቸው የተለያዩ አይነት የክፍያ አማራጮች አሏት። እነሱ የግድ ሊኖራችሁ ይገባል ማለት ነው። እነዚህ የክፍያ አማራጮች የግድ ሊኖራችሁ ይገባል። ለምሳሌ ልክ እንደነ ማስተር ካርድ እና ፔፓል እንዲሁም የተለያዩ አማራጮች ክፍያ መፈጸም ይቻላል ማለት ነው። በዚህ አጋጣሚ እጅግ በጣም አጭበርባሪዎች ሊመጡ ስለሚችሉ እናንተ መጠቀም የሚኖርባችሁ ዌብሳይት እዚህ ጋር አስቀምጬላችኋለሁ። ከዚህ ዌብሳይት ሌላ ዌብሳይት መጠቀም የለባችሁ ማለት ነው። ዲስክሪፕሽን ላይ ወይም ኮሜንት ላይ ፒን አረግላችኋለሁ። ነገር ግን ከዚህ ሊንክ ውጪ የምትጠቀሙ ከሆነ
ዲቪያችሁ ተቀባይነት አይኖረውም፣ እንዲሁም ገንዘባችሁን ልታጡ ትችላላችሁ ማለት ነው። ስለዚህ ከፍተኛ ጥንቃቄ ልታደርጉ ይገባል። ዘንድሮ ለምን $1 ክፍያ ብላችሁ $1 ለምንድን ነው የሚከፈለው ብላችሁ ከጠየቃችሁኝ ደግሞ ዲቪ እንደሚታወቀው በየአመቱ እጅግ በጣም ብዙ ዜጎች ይሞላሉ። ስለዚህ ቅድም እንደነገርኳችሁ ወደ 25 ሚሊዮን የሚሆኑ ሰዎች ይህንን ዲቪ ያመለክታሉ። ስለዚህ የአሜሪካ መንግስትም ይህንን ከግንዛቤ አስገብቶ በዚህ አመት ለምዝገባ $1 እንዲከፍል አድርጓል ማለት ነው። ምክንያቱም ይህ እጅግ በጣም ትልቅ ገቢ የሚያገኙበት መንገድ ነው፣ ወይም ደግሞ ለነሱ በጣም ትልቅ ቢዝነስ ነው ማለት ነው። 25 ሚሊዮን ሰው የሚመዘገብ ቢሆን $1 የሚከፍሉ ከሆነ 25 ሚሊዮን ዜጋ በሙሉ $1 የሚከፍል ከሆነ $25 ሚሊዮን ያገኛሉ ማለት ነው። ወደ ቀጣዩ መረጃ ስናልፍ በዚህ አመት አዲስ ነገር ተብሎ የሚነገረው ዲቪ እንደ ከዚህ በፊቱ በእጣ ብቻ ላይሆን ይችላል። የተለያዩ አይነት የትምህርት ማስረጃዎች እንዲሁም ደግሞ የተለያዩ አይነት የሙያ እና የእንግሊዘኛ ቋንቋ ችሎታ ላላቸው ሰዎች ቅድሚያ ይሰጣል ተብሎ እየተነገረ ይገኛል። አሁን ደግሞ ብዙዎቻችሁ ወደምትጠብቁት መረጃ ስናልፍ ዲቪ አሁን በያዝነው ወር ማለትም ኦክቶበር 16 ጀምሮ ለሁሉም ሰው ክፍት ይሆናል። ሁላችሁም በዛ ሰዓት ማመልከት ትችላላችሁ። የሚቆየው ደግሞ እስከ ኖቬምበር መጨረሻ አካባቢ ይሆናል ተብሎ ይጠበቃል። ስለዚህ ኦክቶበር 16 ላይ ሁላችሁም የሚያስፈልጋችሁ መረጃ እያንዳንዱን ነገር በማዘጋጀት ዝግጁ መሆን ይኖርባችኋል ማለት ነው። አሁን ደግሞ እንደ አጋጣሚ ዲቪ ከደረሳችሁ ምን ማድረግ እንዳለባችሁ ነው ምን ማድረግ ይኖርባችኋል የሚለውን የተወሰነ ነገር እነግራችኋለሁ። በቅድሚያ ቪዛ እንዳትወስዱ የሚያስከለክሉ ነገሮችን አሳውቃችኋለሁ። ከነዚህም ውስጥ ፌክ ማንነት ወይም የሐሰት የትምህርት መረጃ ነው። ይሄ በጣም በጥብቅ የተከለከለ ነው ማለት ነው። ይህንን መረጃ ማቅረብ የለባችሁም። በዚህ መልኩ ዲቪ የምትሞሉ ከሆነ በፍጹም ቪዛ ልታገኙ አትችሉም ማለት ነው። ሌላኛው ብቻችሁን ሞልታችሁ ዲቪ ከደረሳችሁ በኋላ ቤተሰቦቻችሁን ወይም የእናንተን ፋሚሊ በፍጹም ማስገባት አትችሉ ማለት ነው። እንዲሁም የተጭበረበረ የትዳር መረጃ ያላችሁ ሰዎች በፍጹም ቪዛ አታገኙም ማለት ነው። ሌላኛው የተመዘገበ የወንጀል ታሪክ ካላችሁ በፍጹም የዲቪ ቪዛ ማግኘት አትችሉ ማለት ነው። በተለያዩ ኬዞች ወንጀል ቢኖርባችሁ እንኳን ዲቪ መመዝገብ አትችሉም ማለት ነው። ከአንድ ጊዜ በላይ ያመለከተ ሰው በፍጹም ቪዛ ማግኘት አይችልም። ዲቪ 2027 ሞልታችሁ እጣ እንዲደርሳችሁ የምትፈልጉ ከሆነ እዚህ ቪዲዮ ላይ የነገርኳችሁን እያንዳንዱን ነገር መፈጸም ይኖርባችኋል ማለት ነው። እንግዲህ ጋይስ መልካም እድል እመኝላችኋለሁ። ይህን ቪዲዮ እስከ መጨረሻው ከተከታተላችሁና የእነዚህ መረጃዎች ኢንፎርሜሽኖች በትክክል ከተረዳችሁ ዲቪን በትክክል ከሞላችሁ በእርግጠኝነት ይደርሳችኋል ማለት ነው። መልካም እድል ይሁንላችሁ። በኔክስት ቪዲዮ እስክንገናኝ ድረስ ቸር ቆዩ።